ወይ ማሳልፈው ለምን ያሳልፉታል? ፊት ለፊት ያለው የኛ መኪና አይደል እንዴ? ይቅርታ ወንድሜ ላረመ። ምንድነው የምታርመኝ? ፊት ያለው የእናንተ መኪና አይደል? ፊት ያለው የኛ መኪና። ሹፌሩ ፋዘር ነው፣ እኔ ደግሞ ልጁ ነኝ፣ ረዳቱ ነኝ። የኛ መኪና ነው። ባቀና ነው ከተማኛን ብቻ እንዳበታላችሁ። ዝም በል አቋቲያም ሽማግሌ። ወይኔ ሞዶ ዘፋኝ እኮ ነው። ሹፍርና ዝም ብሎ ቀልድ አይደለም። ይሄ ቤተሰብ ገዝቶ ይሰጣችኋል። ሐሳብ የለባችሁ። አይ ሙያ ሹፍርናን የመሰለ ሙያ በእንደነዚህ አይነት ባለጌዎች ረከሰ። እውነቴን ነው። ሹፍርና ኃላፊነት የሚሰማው ሰው ስራ ነው። ኃላፊነት የሚሰማው ሰው ስራ ነው። ይገባል? ዝም ብሎ አይደለም መንዳት። ድሮት ለራሱ ነፍስ ጥንቃቄ የነበረ ሰው ነበር የሚነዳው። ዛሬ ለራሱም የማይጠነቀቅ ለሀገር የማይጠነቀቅ ሁሉም ይታደለዋል። ለነገሩ ምን ያርግ? እቤት ድረስ ነው የሚሰጣቸው። ስንት ዓመት ለፍተን ያገኘነው እኛም አክብረን ነበር ስራውን የምንሰራው። አሁን ሰው የሚያከብር የለ። ምድረ ውርጋት ባለጌ ስድ ብቻ ነው የሚነዳው። ትሰማለህ? አንተም አንዱ ነው። ገርምሻል። እንደዚህ አይነት ክልፍልፍና ሞገደኛ አሽከርካሪዎች እኮ ናቸው የእኛን የምስጉኖችን አሽከርካሪዎች ስም የሚያጠፉት። ትነዳለህ ማለት ነው? ትነዳለህ አንቺ? እኔ ስነዳ ያዩኝ በሙሉ እኮ ናቸው የጠቅላይ ሚኒስትሩ የግል ሹፌር መሆን አለበት የሚሉኝ። ያው እሳቸው መንጃ ፍቃድ ስላላቸው ራሳቸው ስለሚነዱ ነው እንጂ ያየኝ የሚመኝ ረዳትነት ፈልገው ነው የምትሰራው? አይደለም። ሹፌሩ ፋዘር በባድ መኪና ሹፌርነት ጡረታ የወጣው ዘርናት ቤት ከሚቀመጥ ተጋ ይሁንና እሱ እየነዳ አንተ ከኋላ ሆነህ ተቆጣጠረው ብላኝ ነው እንጂ እኔ ወድጄው ወይ ደግሞ ደረጃ የሆነ አይደል። ከደረጃ የዝቅ ብዬ በጣም ጥሩ ልጅ ነህ። እኔ ደግሞ ጥሎብኝ ሹፌር ስወድ በእውነት የእውነት እኔ ደግሞ ጥሎብኝ እንዳንቺ አይነት ቸኮላት ሴት በጣም ነው የምወደው። ለምን ታዲያ ስልክ ተለዋውጠን አንደዋወልም? እንዲህ ተቀልዶ አይቀርም። አይ ጊዜ ኃላፊነት ለማይሰማው ሰው እየተሰጠ መንጃ ፍቃዱ እየታደለ ወራጅ አለ ሹፌር። ምን ዋጋ አለው? እኛንም ባለሙያዎቹንም ያለውን አሰደበን። አሰናን እንደ ወራጅ አለ። ኧረ ማዘር ይቆምሎታል።